ሰላም እንዴት ናችሁ? አቤል ድሬኒንግ ከኤደብል ፕሪንቲንግ። ዛሬ ውሏችን አንዳንድ ፕሪንት የምናደርገው ነገር አለ። ቅድም እንዳሳያችሁ መግቢያው ላይ የሰፌድ ፕሪንት እያደረኩ ነው። ይሄ እዚህ ጋር የምታዩት 18 ኢንች ነው እና ሌላም አራት ፍሬ አለ እንደዚህ አይነት ሁለቱ 15 ሁለቱ ደግሞ 18። ጥያቄዎች ካሏችሁ ኮሜንት ላይ ጻፉልኝ። ወደ ስራችን ኦኬ። እዚህ ጋር ፍለፊት የምታዩት ኦልሞስት ጨርሷል። እንዲደርቅ ብዬ ነው ያስቀመጥኩትኝ። ከለሮቹን ያቸው በጣም የሚያምሩት እና ከደረቀ በኋላ ቆርጬው ከዛ በኋላ በሰርክል ቅርጽ አወጣለታለሁ ማለት ነው። እዚህ ጋር የምታዩት you can see ማርክ ናቸው። ምንድነው ማርኩ? ቪቮሩ የከሪ መሽኑ አንቦት እሱን ነው ከት የሚያደርገው ማለት ነው በዙሪያው። እሱ ማርክ ከሌለው መቆጣት አትችሉም ማለት ነው። ስለዚህ ግዴታ ሶፍትዌር አላችሁ፣ በሶፍትዌሩ ገብታችሁ አጀስት አድርጉታላችሁ ማለት ነው። ለማንኛውም one order is finished. Now we're working on ሌላ ደግሞ ኦርደር አለ። አራት ፍሬ ግን የተለያዩ ዲዛይኖች ናቸው ለረከቦትም ይሁን። ከሱ በቀጠለ ደግሞ let me show you. So ይሄን ይመስላል። I guess you can see it. እንትኑ ደብቄዋለሁ። የመኪና ላይ የሚሰራ ስቲከር ነው። ልዩ ኢትዮጵያ ማርኬት ኤንድ ግሮሰሪ ይላል። ገና ፕራይስ አልተነጋገርንም። እንግዲህ አፕሩቭ ሲያደርጉት ወደ ስራ እንገባለን። ለማንኛውም ላሳያችሁ ብዬ ነው። ብዙ ጊዜ ሰዎች እንዳይቸገሩ ዲዛይኑ የኔ ዲዛይኖች በፖስተር መልክ አውጥቻቸዋለሁ። I hope you can see። ካልሆነ ደግሞ ላይ አፕሎድ አደርግላቸዋለሁ። ከሱ ላይ ነው ሰዎች የሚመርጡት ማለት ነው። የፈለጉትን ዲዛይን መርጠው ፕሪንት እንዲደረግላቸው ሪኩዌስት ያደርጋሉ። እና ይሄ ሰው አራት ዲዛይን የመረጠው እና እስቲ አራቱን ፕሪንት እናደርጋለን። እስቲ ወደ ቪዲዮአችን አይሻልም? እሺ ዲዛይኑን ይሄ ይመስላል። አራት ፍሬ ነው። አንደኛው ይሆንና ሁለተኛው በዚህ ሳይዝ ነው። ሌላኛው ደግሞ እንደዚህ ይመስላሉ ማለት ነው። ለማንኛውም እስቲ ጨርስና እናየዋለን። ተከታተሉኝ። ሁለተኛውን ዲዛይን ፕሪንት እያደረኩ ነው። አንዳንድ ያያቸው ችግሮች ነበሩ። እሱን ኦልሬዲ ፊክስ አድርጌዋለሁ። ፕሪቪየስሊ ዲዛይኑን ሳወጣው የመጀመሪያ ዲዛይን የነበረ እና የሆነ የተወሰነ ሻዶ ምናምን ነገር ነበረው። አሁን ግን በአሪፉ ኤዲት አድርጌው ይሄን ይመስላል። ከለሮቹ እንዳለ ስሙዝ ነው፣ በጣም የሚያማምሩት። ሌሎቹ ደግሞ እኙና እዚህ ጋር አስቀምጫቸዋለሁ ትንሽ እንዲደርቁ። ነገ በጠዋት በሰርክል ቆርጣቸዋለሁ። ትንሽ ጊዜ እንደዚህ መድረቅ አለባቸው ማለት ነው እና ያንጸባርቃሉ። እንደምታዩት ኦልሬዲ እንደ ግላሲ ፊኒሽ ነው ያላቸው። Hello guys, so this is the next day. ፕሪንቶቹ ደርቀውልኛል እና ቀጥታ ስቆርጠው አሳያቸዋለሁ። ማሽኑን I'm going to turn it on። ከዛ በኋላ ግን ይሄን ከሰራሁት በኋላ ከቆረጥኩ በኋላ እኚህን ካንቫሶች ወጥራቸዋለሁ። ፍሬም ኦልሬዲ ሰርቻለሁ። እዚህ ጋር እንደምታዩት these are the frames። እና እስቲ this is like I said, it's going to be a little vlogging on a daily basis። በየቀኑ ምን እንደማደርግ ስለ ፕሪንቲንግ አጠቃላይ ስለ ፕሪንቲንግ ጉዳዮች ዲስከስ እናደርጋለን። So let's go ahead and turn on the machine እና መቁረጥ እንጀምር አይደለ? Alright. ፕሪንት ሳደርግ ማርክ ተጠቅሜያለሁ። ይሄ ማርክ ማሽኑ በትክክል እንዲቆርጠው ነው የሚረዳው። ahead of time make sure to counter cut ይባላል ወይም ደግሞ cropping mark። ማሽኑ ኦልሬዲ ዲዛይን ያደርግላችኋል። ምንም እንትን ማለት አይጠበቅም። Anyway, so I did that. So what I will do is I'm going to sand it so it cuts the vinyl. So የምቆርጥበት ሶፍትዌር ሳይን ማስተር ይባላል። በሱ ላይ ነው የምቆርጠው። ፋይሉን እየፈለኩት ነው። ኔክስት እያልኩኝ ከት ማድረግ ነው ማለት ነው። ክራፑን ኦልሞስት ኔክስት ባልኩት ቁጥር ወደ እንትኑ ማሽኑ ይዘላል ማለት ወደ ፖይንቶቹ። ላሳያችሁ። እንደዚህ ባለ ቁጥር ማርኩ ላይ ነው ያረፈው። አያችሁት? ማርክ ይታያል። ትንሽ ከሩቅ ላይ ይታይ ይችላል። እዚህ ጋር ማርክ አለ፣ እዚህ ጋር ያርፋል ማለት ነው። Alright, let's do it one more time. Next. ትንሽ a little bit off ነው. That's okay. Alright, አሁን ከት ማድረግ ጀምሯል።
እንደዚህ ሲታዩት የተቆረጠ አይመስልም ግን ዲቴይል ስታዩት እንደ ማርኩም ታዩታላችሁ የተቆረጠበት ምንድነው ማድረገው እዚህ ጋር ከታረጎና የነጩን ፓርት አወጣዋለሁ ነጩን ፓርት ሳወጣው የሚቀረው ዲዛይኑ ብቻ ነው ማለት ነው አያችሁ ነጩ ፓርት ሲወጣ ይሄ ወጣው ነው የቀረው ይሄ ነው ስለዚህ እነሱ በቀላሉ ይሄንን መላጥ ይችላሉ ማለት ነው ኦኬ ሌሎችም አሉኝ ወደ 4 ዋን ሞር አለኝ 4 ፍሬ ያሉ መቆርጣቸው ተከታተሉኝ ይሄኛው ደግሞ ሌላኛው ዲዛይን ነው እዚህ ጋር የምታዩት በጣም የሚያምረው ከለርፉል ነው ይሄንን እንቆርጠዋለን ቆርጦልኝ ጨርሻለሁ ስለዚህ ለየብቻ ቆራርጣቸዋለሁ ማለት ነው እንዲታያችሁ ትንሽ ዝቅ አድርጋችሁ የዚህ የረከቦት ኤፖክሲ ስራ አገር ቤት በጣም ነው ፌመስ የሆነው እና እዚህም እስቲ አሜሪካ ውስጥ በተቻለኝ አቅም ሰዎችን ሰፖርት እያደረኩ ነው ያው እንደዚህ አይነት ያማረ ዲዛይኖች እየሰራው ኦኬ እዚህ ጋር ከተናረጋለን ይሄ እንደዚህ ማውጣበት ምክንያት አንዳንድ ጊዜ ሰዎች አያውቁም እንዴት እንደሚወጣ ማለት ነው ስለዚህ ለዛ ነው so there's 2 here ይሄን ይመስላል ማለት ነው እኚ አራቱ አንድ ሰው ኦርደር ተዘጋጀ ነው አንደኛው ጥቁሩ አንድ አይነት ይመስላል ግን አይደለም የተለየ ነው Okay. So ይሄ ኦርደር አልቋል እንግዲህ ኢዚሊ ወደ 200 ብር ማለት ነው ያው ፕሪንቱና ኢንኩ it's much expensive አንዳንድ ጊዜ you have to do that ፕራይሱን ትንሽ ወርድ ማድረግ አለባችሁ more frequently ለመሸጥ ማለት ነው እንጂ ዝም ብለን ፕሪንት ባናረግ ሆልድ ብናረገው አንደኛ ለፕሪንተሩም ጉዳት ነው ሁለተኛ ደግሞ literally ኢንክ ዌስት ነው የምናደርገው ማለት ነው ማሽናችን በተቀመጠ ቁጥር የኢንኩ እንትን እየደረቀ ይመጣል የማሽናችንም ላይፍ ስፓን ያነሰ ነው የሚሄደው ስለዚህ ምንም ነገር ቢሆን ፕሪንት ማድረግ እንዳልረሳ ለማንኛውም ይሄ ቪዲዮ ይሄን ይመስላል ሌሎችም ነገሮች ብዙ ነገሮች አሉኝ ፕሪንት ማድረጋቸው ማዘጋጃቸው ያው ብዙ ቪዲዮ እንዳይሆንብኝ ነው ስለዚህ make sure to subscribe and comment ጥያቄዎች ካላችሁ ስለ ፕሪንቲንግ ዙሪያ አጠቃላይ መጠየቅ ትችላላችሁ በጣም አመሰግናለሁ